ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች። ዛሬ እንግዲህ ከአፓርትመንት መረጃ ወጣ ባለ መረጃ መጥቻለሁ ማለት ነው። ከዚህ በፊት የምታወቀው እንግዲህ የአፓርትመንት ቤቶችን ሳስተዋወቅ ነበር። ዛሬ ላይ እንግዲህ በጋርመንት የሚገኝ 72 ካሬ ሜትር ያረፈ G+3 የመኖሪያ ቤት ነው ማለት ነው ይዤ የመጣሁት። እንግዲህ እንደምትመለከቱት ነው ቦታው ከመንገድ ቅርብ ነው ማለት ነው። ቤቱ እንግዲህ በምትመለከቱት መልኩ ነው G+3 የመኖሪያ ቤት ነው ማለት ነው። እንግዲህ ይህ ቤት እንዳጠቃላይ 5 ቤቶችን እንዲሁም ደግሞ 4 መታጠቢያ ቤቶችን የያዘ ነው። እንግዲህ አሁን ላይ ያለበት የቤቱ ሁኔታ ማለት ነው ያለበት ደረጃ 3 ፍሎሮችን ገንብቶ ጨርሷል ማለት ነው። 3 ፍሎሮች ተገንብተው ተጨርሷል። ከዚህ በኋላ የሚቀረው የተወሰነ የፓርቲሽን ስራዎች አሉት። ከስር ያሉ ቤቶች ፓርቲሽን ተሰርተዋል። ከላይ ያሉት ቤቶች ደግሞ ፓርቲሽን ይቀራቸዋል ማለት ነው። ልክ እነዚህን ፓርቲሽን ስራዎች እና ደግሞ የሚቀሩ ስራዎችን አጠናቃችሁ የምትገቡበት ነው ማለት ነው። ዋጋውም ደግሞ በዛው ልክ ቅናሽ የተደረገበት ነው ማለት ነው። እዚህ አካባቢ ላይ እንግዲህ እንደ ፊኒሽንግ አሰራሩ ከ20 ሚሊዮን እስከ 22 ሚሊዮን እስከ 25 ሚሊዮን ድረስ ይደርሳል። ያው ዋናው ፊኒሽንጉ ነው የሚወስነው። ፊኒሽንጉን እናንተ በምትጨርሱበት መንገድ ማለት ነው። ነገር ግን ይሄ ቤት ዋጋ የወጣው እሱን ታሳቢ አድርገን ነው ማለት ነው። በምትመለከቱት መልኩ ነው አሁን ላይ ያለበት ደረጃ ይህንን ያማከለ ነው ማለት ነው። አጠቃላይ ዋጋው የሚወጣው በዶክመንት ደረጃ ደግሞ የተናጥል ዲጂታል ካርታ የወጣለት ነው። የተናጥል ካርታ የያዘ ነው ማለት ነው የሚሆነው። ካርታ ይዟል። ወዲያውኑ ሰማችሁን አዙራችሁ በእጃችሁ ማድረግ የምትችሉት ቤት ነው ማለት ነው። ሰፈሩ እንግዲህ በ72 ካሬ ቤቶች ነው የሚታወቀው። 72 ካሬ አብዛኛው ቤቶች አሉት። እንግዲህ ይህን ሰፈር ለማታውቁት ሀጫሉ መንገድ የሚባለውን ወደ ጀሞ 3 የሚወስደው መንገድ በዛ በኩል ነው ማለት ነው የሚገኘው። ከመንገድ ውስን ነው ገባ የሚለው። ለመኖሪያ ምቹ ነው። አብዛኛው የመኖሪያ ቤቶች ናቸው ማለት ነው እዚህ ላይ የሚገኙት። እንግዲህ በምትመለከቱት መልኩ ነው። ግራውንድ ላይ ቅድም ያልኳችሁ ግራውንድ ላይ ፓርቲሽን ተሰርቶለታል በምትመለከቱት መልኩ ማለት ነው። እናንተ እዚህ ላይ ማሻሻያዎችን አድርጋችሁ ልትጠቀሙ ትችላላችሁ። በተጨማሪም ሰፋ ያለ ግቢ ተደርጎለታል ማለት ነው። እንግዲህ ይህንን ለተለያየ ግልጋሎት እንድትጠቀሙት ነው። እንግዲህ እንደምትመለከቱት ነው የተጨናነቀ አይነት ኢንቫይሮንመንት አይደለም ማለት ነው ያለው። በምትመለከቱት መልኩ ነው። አሁን ላይ ደግሞ እዚህ ኮብልስቶን እየተሰራ ነው። ይሄ መንገድ ኮብልስቶን እየተሰራለት ነው ማለት ነው። የራሱ የሆነ ዋናው መንገድ ከአስፋልት መታችሁ የሚቀበላችሁ ኮብልስቶን አለው። ነገር ግን ውስጥ ላይ ያለው መንገድ ደግሞ ኮብልስቶን እየተሰራለት ነው ማለት ነው። በምትመለከቱ ነው 3 መውጫ ይኖረዋል ማለት ነው። አጠቃላይ ቤቱ እንግዲህ ይህ ቤት በአጠቃላይ ዋጋ በ12 ሚሊዮን 500 ሺህ ብር ነው በአስቸኳይ ሊሸጥ ለገበያ የወጣው ማለት ነው። ያው ይሄኛውን ቤት እንግዲህ እንደነገርኳችሁ ነው። በተመሳሳይ አይነት ቤት እዚህ ሰፈር ላይ ከ20 ሚሊዮን እስከ 22-25 ሚሊዮን ድረስ የሚደርሱ ቤቶች አሉ ማለት ነው። ያው ልትገዙ ስትመጡ ሰፈሩ ላይ ያለውን ዋጋም በዛው ማየት ትችላላችሁ ማለት ነው። እንግዲህ ይህ አስቸኳይ ሽያጭ ነው የወጣው። እንግዲህ ይህን ቤት በአካል መታችሁ ለማየትና ለመግዛት በ0911 10 35 62 ይደውሉልን። ዋትሳፕ ላይም ደግሞ ቴሌግራም ላይ ልታገኙ ትችላላችሁ። አመሰግናለሁ።